በአንድ በኩል ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ታላቅ ስምምነት ላይ ለመድረስ ተቃርበናል እያሉ ነው። በሌላ በኩል ደግሞ ቴህራን አንዳችም ንግግር የለም በማለት ትራምፕን በአደባባይ ያስተባበሉ ይገኛሉ። ይህ በእንዲህ እንዳለ ግን በትራምፕ የ5 ቀን የጊዜ ገደብ ውስጥ በኢራን የኢነርጂ ተቋማት ላይ ቦምብ እየዘነበ ነው። የሆርሙዝ ወሽመጥ እንደታነቀ ነው። የዓለም ኢኮኖሚም በነዳጅ ዋጋ መናር ምክንያት እየተናወጠ ይገኛል። ዛሬ በዝርዝር ትንታኔያችን በእነዚህ 3 ዋና ዋና ነጥቦች ላይ እናተኩራለን። ምዕራፍ 1 የትራምፕ የ48 ሰዓታት ማስጠንቀቂያ ወደ 5 ቀናት ለምን ተራዘመ? የሁለቱ ሀገራት የሚቃረኑ መግለጫዎችስ በስተጀርባ ያለው ስውር ዲፕሎማሲ ምንድን ነው? ትራምፕ ዲል ወይም ስምምነት ለማድረግ የቸኮሉት ለምንድን ነው? በምዕራፍ 2 በኢስፋሃንና ሆራም ሻህር የተፈጸሙት ጥቃቶች ሚስጥር፣ አሜሪካ አቁም ያለው ካለች በኋላ ድብደባው ለምን ቀጠለ? የእስራኤል እጅ እዚህ ውስጥ ምን ያህል ነው? የኢራን የአየር መከላከያ ለምን አልሰራም? በመጨረሻው ምዕራፍ የእስራኤል ቀይ መስመርን እናይበታለን። ኔታንያሁ ለምን በትራምፕ ድርድር ደስተኛ እንዳልሆኑ፣ እስራኤል ብቻዋን ጦርነቱን የመቀጠልና የኢራንን ኒውክሌር ተቋማት የማውደም እቅድ አላት ወይ? በዝርዝር እናያለን። በመካከለኛው ምስራቅ ሰማይ ስር ባለፉት ጥቂት ቀናት የታየው ዲፕሎማሲያዊ ድራማ በዓለም አቀፍ ፖለቲካ ታሪክ ውስጥ እጅግ አስገራሚ ከሚባሉት አንዱ ሆኖ ይመዘገባል። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓታት ማስጠንቀቂያ ሊያበቃ ጥቂት ደቂቃዎች ሲቀሩት ድንገት በሰጡት መግለጫ ድብደባው ለተጨማሪ 5 ቀናት እንዲዘገይ ማዘዛቸውን አስታውቀዋል። ይህ ውሳኔ በዋሽንግተን የጦር ኮሪደሮች ውስጥ ብቻ ሳይሆን በቴል አቪቭ እና በቴህራንም ትልቅ ድንጋጤን ፈጥሯል። ትራምፕ ይህንን ያደረጉት ከኢራን ጋር እጅግ ውጤታማና ጠንካራ ንግግር ያደረግን ነው በሚል ምክንያት ቢሆንም የሁለቱ ሀገራት መግለጫዎች ግን እሳትና ጭድ ሆነውብናል። ትራምፕ ተነጋገርን ባሉ በደቂቃዎች ውስጥ የኢራን ከፍተኛ ባለስልጣናት አንዳችም ንግግር የለም በማለት በአደባባይ አስተባብሏል። ይህ የክህደት ፖለቲካ ግን ከጀርባው ትልቅ ምስጢር ደብቋል። እንደ እውነቱ ከሆነ በሁለቱ ሀገራት መካከል በይፋዊ መድረክ ፊት ለፊት የተደረገ ንግግር ባይኖርም በሶስተኛ ወገኖች በኩል ግን ስልኩ ሳይዘጋ ሰንብቷል። የኦማንና የፓኪስታን ዲፕሎማቶች በዋሽንግተንና በቴህራን መካከል እንደ ፖስተኛ ወይም ተላላኪ በመሆን መልእክቶችን ሲያመላልሱ ከርመዋል። ትራምፕ ንግግር አለ የሚሉት ይህንን የጓሮ በር ሹክሹክታ ሲሆን፣ ኢራን ደግሞ የለም የምትለው በይፋ ድርድር ላይ ተቀመጥን ካሉ በሀገር ውስጥ ካለው አክራሪ ኃይል የሚመጣውን ተቃውሞ በመፍራት ነው። ትራምፕ ለምን ለመደራደር ቸኮሉ የሚለው ጥያቄ ደግሞ ወደ አሜሪካ የውስጥ ፖለቲካ ይመራናል። ፕሬዝደንቱ ጦርነቱ ረጅም ጊዜ ወስዶ የአሜሪካን ኢኮኖሚ እንዲያዳክም አይፈልጉም። በተለይም የነዳጅ ዋጋ መናር በትራምፕ ደጋፊዎች ዘንድ ቅሬታን እየፈጠረ ባለበት በዚህ ወቅት አንድ ታላቅ ዲል ወይም ስምምነት ሰርቶ በድል አድራጊነት ጦርነቱ ማቆም ለትራምፕ ትልቅ የፖለቲካ ትርፍ ነው። ኢራንም ቢሆን የትራምፕን ባህሪ በሚገባ ስለምታውቅ ድርድር የለም እያለች በጓሮ በር ግን ምን ትሰጡናላችሁ የሚል ጥያቄ ያቀረበች ነው። ይህ የ5 ቀን የጊዜ ገደብ በእርግጥም ለሰላም የተሰጠ ድል ነው ወይስ ለጦርነት መዘጋጃ ጊዜ የሚለው ጉዳይ የዓለምን ትንፋሽ አስጥሏል። በዚህ ሳምንት የታየው ሌላው አስገራሚ ክስተት የኢራን የፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ በሰጡት መግለጫ ትራምፕ የፈጠራ ታሪክ እየነገሩ ነው ማለታቸው ነው። ይህ ንግግር ትራምፕን ክፉኛ አስቆጥቷቸዋል። ትራምፕ እኔ እየረዳኋችሁ ነው፣ እነሱ ግን ያዋርዱኛል በሚል ስሜት ውስጥ ሆነው የ5 ቀኑ ገደብ ካለቀ በኋላ የሚፈጸመው ጥቃት እጅግ የከፋ እንደሚሆን በሚስጥር ማስጠንቀቂያ ልከዋል። በመሆኑም አሁን ያለንበት ሁኔታ በሰላምና በጦርነት መካከል ያለ እጅግ ስስ መስመር ነው። ትራምፕ ፊታቸውን ላለማጣት ሲሉ ብቻ ወደ ከፋ እርምጃ ሊገቡ ይችላሉ። ኢራን ደግሞ አንንበረከክም የሚለውን ትረካ ይዛ እስከ መጨረሻው ለመቀጠል ቆርጣለች። ምንም እንኳን ይህ የ5 ቀን የጊዜ ገደብ መራዘም ለዓለም የነዳጅ ገበያ ጥቂት የመተንፈሻ ጊዜ ቢሰጥም መሬት ላይ ያለው ሀቅ ግን አሁንም አስፈሪ ነው። በሆርሙዝ ወሽመጥ ላይ የተደቀነው ማነቆ አሁንም እዛው እንዳለ ነው። የአሜሪካ የጦር መርከቦችም ዝግጅታቸውን አላቆሙም። ትራምፕ ዲፕሎማሲውን ሲመርጡ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ይህ የጊዜ ማጥፊያ ነው በሚል በቁጣ መግለጫ ሰጥተዋል። በሚቀጥለው ምዕራፋችን ይህ የትራምፕ የ5 ቀን እረፍት ሳይጠናቀቅ በኢራን እምብርት ላይ የተፈጸመውን ሚስጥራዊ ድብደባና
የእስራኤልን እጅ በጥልቀት እንመረምራለን። ፕሬዝዳንት ዶናልድ ትራምፕ ድብደባውን ለ5 ቀናት አቁሜያለሁ ካሉ ገና ሰዓታት ሳይቆጠሩ በመላው ኢራን ከፍተኛ ፍንዳታዎች መሰማታቸው ዓለምን ግራ አጋብቷል። በተለይም በታሪካዊቷ የኢስፋሃን ከተማና በስትራቴጂካዊቷ የሆራም ሻህር የባህር በር አካባቢ የተነሳው እሳት የትራምፕን የእረፍት ጊዜ ጥያቄ ምልክት ውስጥ ጥሎታል። አሜሪካ እኔ ያልመታሁትም እያለች ባለችበት በዚህ ወቅት በኢራን እምብርት ላይ የተሰነዘረው ይህ ጥቃት የማን እጅ አለበት የሚለው ጥያቄ የዛሬው ትንታኔያችን ዋነኛ ነጥብ ነው። በኢስፋሃን የተመታው ስፍራ እጅግ ስትራቴጂካዊ የሆነ የተፈጥሮ ጋዝ ማከፋፈያ ጣቢያ ነው። ይህ ጣቢያ ለሀገሪቱ የኃይል ማመንጫዎችና ለከባድ ኢንዱስትሪዎች ግብዓት የሚያቀርብ በመሆኑ ጥቃቱ የኢራንን ኢኮኖሚ ሽባ ለማድረግ የታለመ መሆኑ ግልጽ ነው። በሆራም ሻህር ደግሞ የነዳጅ ቧንቧዎችና የማከማቻ ታንከሮች በእሳት ጋይተዋል። የሚገርመው ግን እነዚህ ጥቃቶች የተፈጸሙት እጅግ በረቀቀ መንገድ መሆኑ ነው። የኢራን የአየር መከላከያ ስርዓት ኤስ-300 ጥቃቱን ሳይከላከል መቅረቱ፣ ጥቃቱ የተፈጸመው በራዳር በማይታዩ ወይም ስቴልዝ በሚባሉ አውሮፕላኖች ወይም በረቀቁ የሳይበር ጥቃቶች መሆኑን ፍንጭ ይሰጣል። ይህ ደግሞ ጣቶችን በቀጥታ ወደ እስራኤል እንዲቀሰሩ አድርጓቸዋል። እስራኤል ለምን በዚህ ሰዓት መምታትን መረጠች የሚለው ጥያቄ ለዓለም አቀፍ ተንታኞች ግልጽ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ ለኢራን የሰጡትን የ5 ቀን ገደብ እንደ ታሪካዊ ስህተት ነው የሚመለከቱት። እንደ እስራኤል እምነት ከሆነ ኢራን በድርድር ስም ጊዜ እያባከነች የኒውክሌር ተቋማቷን ከመሬት በታች ይበልጥ ለማጠናከርና የሆርሙዝን ማነቆ ለማጥበቅ እየተጠቀመችበት ነው። በመሆኑም እስራኤል ትራምፕ በዲፕሎማሲያዊ ካሮት ሲደልሉ፣ እሷ ደግሞ በወታደራዊ ዱላ የኢራንን አከርካሪ መስበር እንደምትቀጥል በተግባር አሳይታለች። ይህ ደግሞ በዋሽንግተንና በቴል አቪቭ መካከል ያለውን የስትራቴጂ ልዩነት አጉልቶ ያሳየናል። ኢራን ለዚህ ጥቃት የሰጠችው ምላሽም የሚገርም ነው። የኢራን ጦር ጥቃቱን አክሽፌዋለሁ ቢልም መሬት ላይ ያለው ምስል ግን የጋዝ ቧንቧዎቿ ሲጋዩና ጭሱ ሰማዩን ሲሸፍነው ያሳያል። ኢራን ጥቃቱን ለማድበስበስ የምትሞክረው የጦርነቱ ሰለባ መሆኗን ለህዝቧ ላለማሳየትና ለአሜሪካ ድርድር በሩ ላለመዝጋት ስትል ነው። ነገር ግን ከጀርባዋ ከፍተኛ ቁስል ደርሶባታል። በተለይም በኢስፋሃን አቅራቢያ የሚገኙት የሚሳኤል ማምረቻዎች ጥቃት ሲደርስባቸው ይሆን የሚለው ስጋት በቴህራን ባለስልጣናት ዘንድ ከፍተኛ ጭንቀትን ፈጥሯል። እስራኤል ግን ገና አልጨረስንም የሚል መልእክት እያስተላለፈች ነው። በዋሽንግተንና በቴህራን መካከል የሚታየው የዲፕሎማሲ ጭላንጭል በኢየሩሳሌም በኩል ግን እንደ ትልቅ አደጋ ነው የሚታየው። ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ የዶናልድ ትራምፕን የ5 ቀን የጊዜ ገደብ እንደ ታሪካዊ ስህተት በመቁጠር ከፍተኛ ተቃውሟቸውን በይፋ ባይሆንም በተግባር እያሳዩ ይገኛሉ። እስራኤል በዚህ ጦርነት ውስጥ ያላት ግብ ከአሜሪካ ጋር አንድ ይመስላል እንጂ በዝርዝር ሲታይ ግን ሰማይና ምድር ይራራቃሉ። ትራምፕ የሚፈልጉትን ታላቁን ዲል በመፈረም የነዳጅ ዋጋ እንዲቀንስና አሜሪካ በክብር ጦርነቱ እንድታቆም ሲሆን፣ ኔታንያሁ ግን የኢራን አገዛዝ እስካልወደቀና የኒውክሌር ተቋማቱ አመድ እስካልሆኑ ድረስ ሰላም የለም የሚል ጽኑ አቋም አላቸው። ለእስራኤል ቀይ መስመሩ ግልጽ ነው። ኢራን 1 ግራም ዩራኒየም ማበልጸግ የለባትም። በሊባኖስ በሶሪያና በየመን የተሰማሩት የኢራን ወኪሎችም ትጥቃቸው መፈታት አለበት የሚል ነው። ትራምፕ ግን ከኢራን ጋር በሚያደርጉት የሚስጥር ድርድር የሆርሙዝን ወሽመጥ ክፈቱ፣ የኒውክሌር ፍላጎታችሁን በቁጥጥር ስር አድርጉ፣ እኛም ማዕቀቡን እናነሳለን የሚል ጥያቄ ማቅረባቸውን እስራኤል ክፉኛ አስቆጥቷል። ኔታንያሁ ኢራን በድርድር ስም ጊዜ እየገዛች ነው፣ ይህ ደግሞ ለኒውክሌር ቦምብ መቃረቢያ እድል ይሰጣታል በማለት ትራምፕን ለማሳመን ሞክረዋል። ነገር ግን ትራምፕ ለኢኮኖሚያቸው ሲሉ የኔታንያሁን ስጋት ወደ ጎን ያሉት ይመስላል። በዚህ ሳምንት የታየው ሌላው አስገራሚ ክስተት እስራኤል ብቻዋን ጦርነቱን የመቀጠል እቅድ ወይም ፕላን ቢ ማውጣቷ ነው። የእስራኤል የጦር ካቢኔ ባደረገው ስብሰባ አሜሪካ ከኢራን ጋር ስምምነት ብታደርግ እንኳን እስራኤል የራሷን ደህንነት ለማስጠበቅ ስትል በኢራን ላይ የምታደርገውን የአየር ድብደባ እንደማታቆም ወስኗል። ይህ ደግሞ በታሪክ ታይቶ የማይታወቅ በሁለቱ ወዳጅ ሀገራት መካከል ያለ የስትራቴጂ መሰነጣጠቅ ነው። እስራኤል አሜሪካ ብትወጣም እኛ እንወጣም የሚል መልእክት ለቴህራን ልካለች። ይህ ደግሞ ኢራንን በሁለት እሳት መካከል እንድትገኝ አድርጓታል። በአንድ በኩል የአሜሪካ የዲፕሎማሲ ግፊት፣
በሌላ በኩል ደግሞ የእስራኤል የማይታጠፍ የቦምብ ድብደባ። ኔታንያሁ ለምን በዚህ ሰዓት ግትር ሆኑ የሚለው ጥያቄ ደግሞ ወደ እስራኤል የውስጥ ፖለቲካ ያመራናል። ኔታንያሁ ይህንን ጦርነት እንደ ህልውና ጦርነት ነው የሚመለከቱት። የኢራን ኒውክሌር ፕሮግራም ከቀጠለ እስራኤል ለዘላለም በስጋት ውስጥ እንደምትኖር ያምናሉ። በመሆኑም ትራምፕ በ5 ቀን ገደብ ውስጥ እያሉ እስራኤል በኢስፋሃንና በናታንዝ አቅራቢያ የሚገኙ የኒውክሌር ተቋማትን ለመምታት ዝግጅቷን አጠናቃለች። ትራምፕ ዲል ወይም ስምምነት ከፈረሙ በኋላ መምታት አይቻልም። በመሆኑም አሁን ነው ሰዓቱ የሚል አቋም ያላቸው የእስራኤል ወታደራዊ መሪዎች በሚቀጥሉት ጥቂት ሰዓታት ውስጥ ትልቅ እርምጃ ሊወስዱ እንደሚችሉ ይገመታል። ይህ በእንዲህ እንዳለ የእስራኤል ብቸኛ ጉዞና በኢስፋሃን እንዲሁም በሆራም ሻህር የተፈጸሙት ድንገተኛ ጥቃቶች የትራምፕን የሰላም ተስፋ ጥያቄ ምልክት ውስጥ ጥለውታል። እስራኤል ለደህንነቴ ስል አሜሪካን አልጠብቃትም የሚል ግልጽ መልእክት ማስተላለፏ በመጪዎቹ ጥቂት ቀናት ውስጥ ቀጠናው ወደ ከፋ የጦርነት እሳት ሊገባ እንደሚችል ያሳያል። ትራምፕ በዲፕሎማሲያዊ ካሮት ሲደልሉ፣ ኔታንያሁ ደግሞ በወታደራዊ ዱላ የኢራንን አከርካሪ ለመስበር መነሳታቸው ለቴህራን ትልቅ ፈተና ሆኖባታል። ለማጠቃለል ያህል በመጪዎቹ 4 ቀናት ውስጥ የሚወሰኑ ውሳኔዎች የመካከለኛውን ምስራቅ ብቻ ሳይሆን የዓለምን የወደፊት ዕጣ ፈንታ ይወስናሉ። ትራምፕ የገቡትን ቃል ጠብቀው ኢራንን ወደ ድርድር ጠረጴዛ ያመጣሉ ወይስ የእስራኤል የአየር ድብደባ ድርድሩን አክሽፎት ቀጠናው ወደ ለየለት ጦርነት ያመራል የሚለው ጉዳይ የዓለምን ትንፋሽ አስጥሏል። እኛም ሂደቱን በንቃት ተከታትለን መረጃዎችን ለእናንተ የምናደርስ ይሆናል። ስለተከታተላችሁን እያመሰገንን ለዛሬው ዝግጅታችን እዚህ ላይ እናበቃለን። ሰላም ቆዩልን።